ተነሳበት ዓላማ ከተነሳበት ጥያቄ ምን ያህሉ ተቀይሯል ምን ያህሉ ተመልሷል ከሽግግር መውጣቱ ብቻም ሳይሆን ልክ አሁን በትግራይ እንደሚደረገው በብዙ የኦሮሚያ ቦታዎች ከፍተኛ የጦርነት ወንጀሎች ተፈጽመዋል ከፍተኛ ጦርነቶች ተካሂደዋል ከኦነግ ጋር በባሌ በሐረርጌ በወለጋ በጅማ በጉጂ በቦረና ከታሪክም ከፖለቲካም አንፃር ያለው በደል ያሉትን እርሶች ቆና ብለው የሚገልጹትን ከበታችነት ስሜት ጋር ከቪክቲም ሜንታሊቲ ጋር ከተበዳይነት አስተሳሰብ ጋር ያይዘው የሚወቅሷችሁ ሰዎች አሉ ለነሱ ምን መልስ ይኖሮታል ኢትዮጵያን የገነባ ነው በእኛ ውሃ ልክ ነው የሚል አካል ደግሞ ካለ ያን ውሃ ልክ ማፍረስ ይሆናል አባቶቻችን ነገስታቶቻችን የሰሯትን አገር ማፍረስ ነው ብሎ የሚያስቡና ይሄንን ኮኤግዚስተንስ እንደ አደጋ የሚቆጥሩ ካሉ ነው ከዛም በላይ ጥያቄ አለን በእኛ ግምገማ ግን ኦነግሸን የሚባል ድርጅት በመሬት ላይ የለም የሚታወቅ በዛ ስም ራሱን የሚጠራ ድርጅት አናውቅም አሁንም ማይካድራል ላይ ተፈጽሟል የተባለውን እኛ ከደረሰብን ነገር አንፃር አናምን በተደጋጋሚ ምን ሰማለን የቁቤው ትውልድ ይለያል ይህ ጄኔሬሽን ወደ ኋላ አይመለስም የሚሉ ገለጻዎችን ሰማለንና እውነት የተለየ ትውልድ መጥቷል ብለው ያስባሉ የኛዎቹ በራሱ ክብር በራሱ ማንነት ያደገ ነውና ያንን የባርነት ቀንበር የሚሸከም አይሆንም ስለዚህ አሁንም ብዙዎቹ የሚያልሙት በዜጋ ፖለቲካ ምናምን የሚቃዡት ሰዎች የሚያወሩት ነገር መሰረታዊ ነው ያገሪቷን ችግር አላገነዘበም ጤና ይስጥልን ተመልካቾቻችን ይህ ዘወትር በኢትዮ ቲቪ ዘንላችሁ ምን ቀርበው አፈርሳታ የተሰኘው ዝግጅታችን ነው በዛሬው አፈርሳታ ይዤላችሁ የመጣሁት እንግዳ በቴ ኡርጌሳ ይባላሉ በቴ ኡርጌሳ የኦሮሞ ነጻነት ግንባር ህዝብ ግንኙነት ኃላፊ ናቸው በግላቸውም ብዙ አመታት የዘለቀ ፖለቲካ ተሳትፎ አላቸው ስለ ፓርቲያቸው ስለ መጪው ምርጫ እንዲሁም ስለ ሀገራችን የተለያዩ ወቅታዊ ጉዳዮች ላይ ልንወያይ አብረን ተቀምጠናል ተከታተሉን እንኳን ደህና መጡ እንኳን ደህና ተባባሉ ጤና ፕሮዚ ድረስ ስለተገኙ በጣም አመሰግናለሁ እኔም አመሰግናለሁ ስለጋበዛችሁ እስቲ ስለ ፓርቲያችሁ ራዕይና ዓላማ አውርተን እንጀምር የኦሮሞ ነጻነት ግንባር ምንድነው ዓላማው ምንድነው ሐሳቡ ራዕዩ ምንድነው እንግዲህ የኦሮሞ ነጻነት ግንባር ዛሬ 44 አመት አካባቢ የተቋቋመ እዚሁ ፍንፍኔ ላይ የተቋቋመ ድርጅት ነው ሲቋቋምም በአገሪቷ ውስጥ የነበሩት ተቃርኖዎች በተለይም የመደብና የብሔር ጭቆናዎች ነበሩ ከመል መነሻ አንዳንዶች የብሔር ችግር ብቻ ነው ስሉ ሌሎች ደግሞ የመደብ ችግር ብቻ ነው የኢትዮጵያ ችግር ብለው በሶሻሊስት ሙቭመንት ወይንም በሶሻሊስት ንቅናቄ የመደብ ጭቆና ተወግዶ እንደኛ ግምገማና እንደኛ የፖለቲካ ተሳትፎ ደግሞ ሁለቱም ደብል ጭቆና ነው የነበረው የመል ተወስዶ በአንድ በኩል በኢትዮጵያ ያሉት ህዝቦች የመደብ ችግር ነበረባቸው የፌደራል ስርዓት ነው የነበረው እና መደብ ተፈጥሮ ነበር በሌላ በኩል ደግሞ ካልቸራል ዶሚኔሽን ነበር የአንድ ባህል የአንድ ሃይማኖት የአንድ ቋንቋ የበላይነትና ከአንድ ወገን የመጣ የገዢ ኃይል አሰላለፍ በኢትዮጵያ ስለሚታይ በኢትዮጵያ ያለው የመደብም የብሔርም ጭቆና አለ ስለዚህ ሁለቱን በማስወገድ ጸረ ፊውዳል ጸረ ኮሎኒያል እና ጸረ ፋሺስት የሆነው ትግል በማካሄድ ኢትዮጵያ ለሁሉም የምትመች አገር ሁሉም አብሮ ሊኖሩባት በእኩልነትና በዲሞክራሲ አብሮ ሊኖሩባት የሚችለውን አገር መገንባት ይሄ የማይቻል ከሆነ ግን ህዝቦች ራሳቸውን በራሳቸው የማስተዳደር ወይንም የራሳቸውን እድል በራሳቸው የመወሰን መብታቸውን
ተጠቅሞ ነፃ አገር መመስረት። ስለዚህ ይሄ የራስን እድል በራስ የመወሰን ትግል ነበር የኦሮሞ ነፃነት ግንባር የተነሳበት ዓላማ። የራስን እድል በራስ መወሰን ማለት ያ ራስ ኦሮሞ ነው። ኦሮሞ እንደ ኔሽን የጋራ የሆነ እድል አለው። የጋራ የሆነ መስተጋብር አለው። በጂኦግራፊም ኩታ ገጠም የሆነ አንድ አይነት ማህበረሰብ፣ አንድ አይነት ቋንቋ የሚናገር ህዝብ ነው። ስለዚህ ይህ ህዝብ በኢትዮጵያ በነበረው የኔሽን ቢልዲንግ ውስጥ በነበረው ወረራ እና በተካሄደው ብዙ ግጭቶች በፍቃዱ ሳይሆን ተገዶ የዚህ ኢምፓየር አካል ሆኗል። ስለዚህ የዚህ ኢምፓየር አካል ከሆነበት ቀን ጀምሮ ደግሞ የባህል ጭቆና፣ የማንነት ጭቆና፣ የቋንቋ ጭቆና ደርሶበታል። መሃል ሆኖ ሳለ በአቀማመጡ በህዝብ ብዛቱ የሀገሪቷን ትልቅ ህዝብ ሆኖ ሳለ እንደ ዳር ህዝብ እንዲታይ ተደርጓል፣ ተገፍቷል። እና የፖለቲካል ዲሞግራፊክ ማጆሪቲ ቢሆንም እንደ ፖለቲካል ማይኖሪቲ ተቆጥሯል። እና ይሄንን በደል በማስወገድ ህዝቦች የራሳቸውን እድል በራሳቸው የሚወስኑበት የፖለቲካ ከባቢ መፍጠር፣ በዛም ህዝቦች ከፈለጉ በእኩልነት ላይ የተመሰረተች አዲስ ኢትዮጵያን መፍጠር፣ ካልሆነ ደግሞ የራስን እድል በራስ ወስኖ የራስን ሀገር መገንባት ነው። ይሄ ነው የኦሮሞ ነፃነት ግንባር የታገለለት ዓላማ። እስካሁንም በዚሁ መስመር ላይ ነው ያለነው። መልካም። እንግዲህ ሀገራችን ላይ አሁን ብዙ ነገር ተለውጧል። ያለፉት 40 ዓመታትም ብዙ ነገር ተለውጧል ፓርቲው ከተመሰረተ ጀምሮና ኦነግ ከተነሳበት ዓላማ ከተነሳበት ጥያቄ ምን ያህሉ ተቀይሯል? ምን ያህሉ ተመልሷል? አሁንስ ምን ላይ ነን ብላችሁ ታስባላችሁ? የመጣችሁት የ40 ዓመት መንገድስ ስኬታማ ነው ወይ? መልካም፣ እንግዲህ ጥሩ ጥያቄ ነው። በየጊዜው ፓርቲው ይገመግማል ያለውን የሀገሪቷን ሁኔታ እና በየትኛውም ሀገር እንደነበረው በወቅቱ የነበረው የኤምፓየር ስርዓት ነው። ያው አጼ ማለት ንጉሰ ነገስት እና ንጉሶች የነበሩባት ኢትዮጵያ ኪንግደምስ ነበሩ። ስለዚህ እነዛን ኪንግደምስ ደግሞ አንድ ላይ የያዘ የንጉስ ነገስት ወይም የኪንግደሞቹን ደግሞ ኤምፓየር አድርጎ የሚገዛ በዛ ስርዓት ውስጥ በዛ ኤምፓየር ውስጥ የአንድ ንጉሰ ነገስት ፈቃድ እና እሱ የሚወክላቸው ሲምቦሎች ነበሩ። የሀገሪቷ ገዢ ባህል፣ ገዢ ስርዓት፣ ገዢ ህግ ሆኖ ሲሰሩበት የነበረው በዛ ስርዓት ውስጥ ነው ኦነግ የተፈጠረው። ያንንም ስርዓት በመገርሰሱም ሂደት ውስጥ በተማሪዎችም ንቅናቄ ውስጥ የኦነግ መስራች አባላት እንደነ ባሮ ቱምሳ፣ እንደነ ኢብሳ ጉተማ፣ እንደነ ዲማ ነጎ፣ እንደነ ሌንጮ ለታ፣ እንደነ ዳውድ ኢብሳ ንቁ ተሳትፎ የነበራቸው ሰዎች ነበሩ እና ከዛ በኋላም መሬት ላራሹም ትግል ውስጥ ግንባር ቀደም ነበሩ። ያ ስርዓት ተለውጠው ግን ደርግ ስልጣን ሲይዝ የታሰበው የታለመው ዲሞክራሲ ሳይመጣ ቀርቶ የአንድ የወታደራዊ ጁንታ ስልጣን ይዞ እንዲቆይ ሆነ። በዛም ኦነግ ወደ ትጥቅ ትግል እንዲገባ የተገደደበት ሁኔታ ነው እና በትጥቅ ትግልም የደርግን አምባገነን ስርዓት ከተፋለሙት ኃይሎች ውስጥ ነው። ያም ስርዓት ተወግዶ አዲስ አሰላለፍ መጣ ተብሎ ኦነግም በሽግግር ወቅት ተሳትፎ ይሄን አሁን የሚያናታርከንን ህገ መንግስት የማጽደቁ የመጀመሪያ የሽግግር መንግስቱን ቻርተር በማርቀቁ ውስጥ የጎላ ተሳትፎ እንደነበረው ሁሉም የሚያውቀው ነው እና ያም አዲስ አይነት የህዝቦች መሰባሰብ በእኩልነት ላይ የተመሰረተ አዲስ ኢትዮጵያ የመፍጠር ራዕይን ሰንቀን ነበር። ነገር ግን በነበረው የሚሊተሪ ስትሬንግዝ ወይንም የጦር ኃይል አስተላለፍ የሻዕቢያና የህወሓት የበላይነት
ሰፍኖ ሁለቱ በአንድ ወገን ሆኖ ኦነግ ከሽግግር እንዲወጣ ተደርጓል። ከሽግግር መውጣቱ ብቻም ሳይሆን ልክ አሁን በትግራይ እንደሚደረገው በብዙ የኦሮሚያ ቦታዎች ከፍተኛ የጦርነት ወንጀሎች ተፈጽመዋል። ከፍተኛ ጦርነቶች ተካሂደዋል ከኦነግ ጋር በባሌ፣ በሐረርጌ፣ በወለጋ፣ በጅማ፣ በጉጂ፣ በቦረና መጠነ ሰፊ የሆኑ የጦርነት ግጭቶች ተፈጽመዋል። ብዙ አንጋፋ አመራሮቻችንን አተንበታል። ብዙዎቹ ደግሞ እስካሁን ድረስ የምንጠይቃቸው የት እንደገቡ የማይታወቁ አመራሮች አተናል እና ያም የአንድ ወገን የበላይነትን በሚያሰፍን ሁኔታ ህወሓት ለ27 ዓመታት የተከተለውን መስመር ሁሉም የሚያውቀው ነው እና ለህዝቦች የታየው የተስፋ ጭላንጭል ጨልመዋል እና ፌዴራላዊት ኢትዮጵያን የመመስረቱ ሂደት ተጨናቅፎ በስትራክቸር ብቻ ፌዴራል የሚመስል በወረቀት ላይ ብቻ ፌዴራል የሚመስል ነገር ግን በሪያሊቲ አህዳዊ የሆነ ስርዓት እና ሌሎቹ ደግሞ ራሳቸውም እንደሚሉ ተላላኪዎችና ጉዳይ አስፈጻሚዎች የሆኑበት እንደ ኦሮሚያ ባሉት ደግሞ ተርጓሚዎች ኦሮምኛን የሚተረጉሙ እና መንገድ የሚያሳዩ የኦነግን ወታደር ለማስጠቃት መንገድ የሚጠቁሙ ሆኖ ነው ሰርቭ ያደረጉት የዛሬዎቹ ፒፒ የዛኔው ፒዲዎች እና በዛ አይነት ሂደት የህዝቦች እኩልነት አልተረጋገጠም። እውነተኛ ራስን በራስ እድል ማስተዳደሩ አልተካተተም። ኦነግ ከታገለው አንፃር ለህዝቡ ለኦሮሞ ህዝብ ያሰበውን ነገር ማሳካት አልቻለም። ኦሮሞ ለሌላ ዙር ጭቆና ተዳርጎ እኛም በተለያየ መልክ ስንታገል ቆይተናል ማለት ነው። ስለዚህ በመሰረቱ አልተቀየረም። በህወሓትም ዘመን በደርግም ዘመን ከነበረው ከኢምፓየሩ ዘመን የስትራክቸር ለውጥ እንጂ ፈንዳሜንታል የሆነ የህዝቦች የራስን እድል በራስ የመወሰን እና በራሳቸው ሁኔታ የራሳቸውን ኢኮኖሚ የራሳቸውን ባህል በራሳቸው አስተሳሰብ የማሳደጉ ነገር ብዙም ከቅርጽ አለፈ አልነበረም እና ይሄ ተወግዶ ደግሞ አሁን እኛ ብዙ ታግለንበታል እንላለን። ህዝባዊ እምቢተኝነቱን በማደራጀት የቆሮ ሙቭመንትን በማደራጀት አንጋፋውን ድርሻ ወስደናል። ሌሎቹም ከዛ በኋላም በሚዲያም ወጥቶ ያንን የሲቪል ሙቭመንት የመሩ ሰዎችም ቢሆን የኦነግ ውጤቶች ነበሩ እና እነዚህ የተደመረ ትግል የህወሓትን ዶሚኔሽን አስወግዶ አዲስ ተስፋ እንደገና ሰጠ እና ኦነግም አመራር አስመራ ከነበረበት ቦታ ከመንግስት ጋር ስምምነት በመፈጸም ጦሩንም ለመንግስት እዛ ካምፕ ላይ የነበሩትን 1300 ጦር ለመንግስት አስረክቦ ብዙ ጊዜ ይባላል። ሰሞኑም እንደ እንትን ይነሳል። በመቀሌ ሲያልፉ አቦይ ስብሃት የኦነግን ባንዲራ ይዞ በፎቶ መነሳት እንደ ኦነግ ደጋፊነትና ኦነግ ከነሱ ጋር ትብብር እንዳለው ግን በዚህ አጋጣሚ መግለጽ የሚፈልገው በዛን ሰዓት የኦነግ ጦር ካምፕ ነበረ። ካምፕ የታጠቀ ጦር አልነበረም። የነበረውንም ሎጂስቲክ ለዛው ለኤርትራ መንግስት አስረክቦ የኢትዮጵያ መንግስት በባስ ነው ሄዶ 1300 ጦር እዛው ተረክቦ ከካምፕ ከዛ በኋላ መንግስት እጅ ነው የነበረው። የብልጽግና አሁን የሚመራው እጅ ነው የነበረውና በመቀሌ የሚያምጣ በአፋር የነሱ ሊደርሺፕ ነው እና ማንን እንዲቀበል እንዳደረጉ እነሱ ናቸው የሚያውቁት። በዛ ብዙም እንትን የሚባል አልነበረም። ግን ራሳቸው ባደረጉት ነገር የፖለቲካ አጀንዳ ሲያደርጉ ስለነበረ ነው። የሆነ ሆኖ ኦነግ ወደ ሀገር እንዲገባ የፖለቲካ ተሳትፎ እንዲያደርግ ተስፋ ተደርጎ ገባን። ነገር ግን አሁንም ያለንበት ሁኔታ ከአገባባችን ከገባንበት ቀን ጀምሮ በብዙ በህቡዕም የሚንቀሳቀሱ በግልጽም ጥላቻን በሚረጩ በከተማ ውስጥ ሁከትን በሚቀሰቅሱ ከጩቤ እስከ ቆንጮራ
ሌሎችም መሳሪያዎች በሚያስታጥቁ በህግም ተመዝግቦ ያሉት ያለ ህግም ከሚንቀሳቀሱት ኃይሎች ኦነግ እንደ ባይታዋር የኦነግ ደጋፊዎች ከቡራዩ እንዳልፉ ከገላን እንዳልፉ ቅስቀሳ በማድረግ በአገባቡም ላይ መጠነ ሰፊ ግጭት እንዲፈጠርና ብዙ ነገር እንዲሆን ጥረት ያደረጉ አካላት ነበሩ። ከዛም በኋላ የአስመራው ስምምነት ያዛ ያለውን ጦር በዛ ሁኔታ እንዲገባና ግንባር ላይ ያለው ፊልድ ላይ ያለው ጦር ደግሞ ጊዜ ተሰጥቶ ከሁለቱም የጋራ ኮሚቴ ተቋቁሞ ወደ ሰላማዊ ሂደት የሚገቡበትን ሁኔታ ማመቻቸት ነበር። እንደሰማችሁት ኦነግ ገብቶ ገና ከሆቴል እንኳን አመራሩ ሳይወጣ በ5 ቀን ውስጥ ጦሩን ካላስገባችሁ እንደዛ አይነት እርምጃ እንወስዳለን በማለት መጠነ ሰፊ ግጭቶች ተቀሰቀሱ። ጦሩን በማስገባትና ባለማስገባት መካከልም የነበረው ነገር ከባድ ነበር። ከዛ የሚብሰው የኛን ሃንድሊንግ እኛን ሃንድል ከማድረጉ የሚብሰው ተስፋ ያደረግነው አሁንም እውነተኛ እኩልነት፣ ፌዴራላዊነት፣ ዲሞክራሲያዊነት የሚረጋገጥበት ኢትዮጵያን ነበር። በዛ ውስጥ ዲሞክራሲ ይሄን ፌዴሬሽን ዲሞክራታይዝ ከተደረገ ሌሎችም ጥያቄዎች በህገ መንግስቱ ማዕቀፍ ውስጥ ሊመለሱ ይችላሉ የሚል ነው። አሁን ግን ያየነው እንደኛ በእኛ ላይ የሚደርሰው ዘመቻ ቀላል አይደለም። በሌላ በኩል ደግሞ ፈንዳሜንታሊ ይሄንን የፌዴራል ስርዓት ራሱ በብዙ መስዋዕትነት የተገኘውን ፌዴራል ስርዓት ራሱ ለማፍረስ ደግሞ አፈርፍሬ ብላ እስከ ማለት የሚደርሱ ኃይሎች እንዳሉ የአደባባይ ምስጢር ነው እና ይሄ ወረቀት የራሱንም የታተመበትን ዋጋ እንኳን የማያክል ነው። ተቀዶ መጣል አለበት። የፌዴራል ስትራክቸሩ ክልሎችን መፍረስ አለባቸው። የመሳሰሉት ነገሮች ሲነገሩ ይሰማል። ይሄም ከኢምፓየሩ ስርዓት ከኃይለ ሥላሴ ስርዓት ብዙም እንዳልሄድን እና አሁን ኮንሽስ ተፈጥሯል በተባለበት ዘመን እንኳን የድሮውን ስርዓት የሚናፍቁ እና ያንን ለመመለስም የሚታገሉ ኃይሎች እንዳሉ ነው ያስገነዘበን። ከዛ በላይ የኛ ስጋት ደግሞ ይሄ መዋቅራዊ መሆኑ፣ መንግስታዊ ሽፋን ያለው መሆኑ እኛ ይሄንን እውነተኛ ዲሞክራሲ ለማምጣት እውነተኛ ፌዴራሊዝምን ለማረጋገጥ የምንታገለው ኃይሎች እንደ አገር አፍራሾች እና እንደ ዘረኞች እንደ አገር በጥባጮች ስንቆጠር፣ በሌላው ደግሞ ከቤተ መንግስት ፋይናንስ እየተደረጉ የብሔር ብሔረሰቦችን ስሞች እያጎደፉ እየተሳደቡ የፌዴራል ስርዓቱንም በአንድ ቀን ኦሮሚያ 10 ቦታ መበጣጠስ አለበት፣ ሽመልስ ለእስር መቅረብ አለበት ሶፎር የሚናገሩ ሰዎች ደግሞ ከ4 ኪሎ ቀጥተኛ ፋይናንስ ያላቸው ሰዎች መሆኑን ስናይ ይሄ አባባል ይሄ ሪቶሪክ መንግስታዊ ድጋፍ አለው፣ መዋቅራዊ ነው። ያ ደግሞ ከነገርኩሽ ኦነግ ከተቋቋመ 40 ዓመት በፊት ያለው ታሪክ ብዙም ፈቀቅን እንዳላል ቢያንስ የዛን ጊዜ ተራማጅ የነበሩ የተማሪዎች እንቅስቃሴ ውስጥ የነበሩ የኢሃፓም የመኢሶንም ቢሆን የነበረው ስርዓት ጨቋኝ እንደሆነ ያምናሉ። የነበረው ስርዓት ጨቋኝ እንደነበረ ከነዋለልኝ ጽሁፍ መረዳት ትችላለሽ። እና ኢትዮጵያ የአማራና የትግሬ በላይነት የሚታይባት ሀገር ነው፣ የብሔር ብሔረሰቦች እስር ቤት ናት ብሎ ነው ኢቭን ከመሳፍንት ወገን የወጡ ሰዎች እንኳን ሳይቀሩ ተራማጆች በዛ መልክ ይገልጹ ነበር። አሁን ግን ወደ ኋላ ተመለሰ። አሁን አማራ ክልል ብትሄጂ ዋለልኝን እንደ ካዲ የሚቆጥር ማህበረሰብ ተፈጥሯል እና እውነትን እንዳዛባ ሰው ተደርጓል። ይሄ ምንን ያሳያል? ወደ ከኃይለ ሥላሴም ወደ ኋላ ሄደን ወደ ምኒልክ ዘመን ምናልባትም በእኔ እምነት ምኒልክ እንኳን በዚህ ዘመን ቢኖር የማያደርገውን ምክንያቱም በዛን ዘመን በነበራቸው እውቀት አድርጓል። ያንተን አንልም። ነገር ግን ዛሬ ላይ ሆኖ ያን ነገር ትክክል ነው የሚሉት ምናልባት ያ ግለሰብ ዛሬ ቢኖር እንኳን የማያምንበትን ሊሆን ይችላል እና ወደዛ እየተመለስንና አብሮ የመኖር ዋስትና ተስፋ እያጣ በአንዱ ቁስል ሌላው እልል የሚልበት
አንዱ ሲጨፈጨፍ አንዱ ባንዲራ ይዞ ለጭፈራ ወደ አስፋልት የሚወጣበትን ኢትዮጵያ እያየን ነው። ይሄ ደግሞ በትግሎች የተገኙት ነገሮች ወደ መቀልበስ እንጂ ፍሬ ወደ እያፈሩ እንዳልሆነና አሁንም ሰፊ ትግል የሚጠይቅ ሁኔታ እንዳለ ነው የተረዳነው። አመሰግናለሁ። አሁን የሚነግሩኝን ነገሮች ከታሪክም ከፖለቲካም አንፃር ያለው በደል ያሉትን እርሶ ጭቆና ብለው የሚገልጹትን ከበታችነት ስሜት ጋር ከቪክቲም ሜንታሊቲ ጋር ከተበዳይነት አስተሳሰብ ጋር ያይዘው የሚወቅሷችሁ ሰዎች አሉ። ለነሱ ምን መልስ ይኖሮታል? አይደለም ከቪክቲም ሜንታሊቲ አይደለም። በመሰረቱ አንዱ የፖለቲካ ተቃርኖ መበደልም ጭምር ነው። ከዛም ቢመነጭ የሚገርም ነገር አይደለም። ምክንያቱም አንዱ ሊጨቆነ ካለ የተጨቆነው በተግባር የተሸጠው በባሪያ የተሸጠው መሬቱን የተቀማው የተበደለው ወገን እምቢ ብሎ ቢነሳ ቪክቲም ሜንታሊቲ አይደለም፣ ሬዚስታንስ ነው፣ እምቢተኝነት ነው። የበታችኝነትም አይደለም። የበታችኝነት እኮ ንጉሶ ሺህ ዓመት ንገስ ብሎ መቀበል ነው። ያንን እምቢ ማለት ራሱ ብቃትን ይጠይቃል። ሁሉም ሀገር ሁሉም ህዝብ በአንድ ነገር በተስማማበት ሰዓት አይ ይሄ ነገር ጥሩ አይደለም ብሎ የሚቋቋም አካል በራሱ የሚተማመን እንጂ የበታችኝነት የተሰማው አይደለም። የኦሮሞ ትግል ካነሳን ግን ጭቆናውን ባይኖር የምንገልጻቸው ነገሮችን ባይኖር ህዝቦች ተነስቶ የራሴን በመዋጥበት ስፒር ውስጥ ግሎብ ውስጥ የራሴን አሻራ ማሳለፍ አለብኝ። የራሴን ጥዬ አንተን ለመሆን አልዋሃድም። ከሆን አብረን የኔም ያንተም ኮኤግዚስት በሚያደርግበት ስርዓት ውስጥ እንሆን ማለት ሰልፍ አሰርሽን ነው። ራስን መግለጥ ነው። ለራስ ያለ ክብር ነው፣ ዲግኒቲ ነው። የበታችኝነት ስሜት አይደለም። ስለዚህ ትግሉ የተጀመረው ግን እንደነገርኩሽ ጸረ ጭቆና ነው፣ ለእኩልነት ነው፣ ለዲሞክራሲ ነው። ያ ሲሆን ኦሮሞ ተጎጂ አይሆንም፣ ምንም ተጎጂ አይሆንም። ነገር ግን ያን ማረጋገጥ ለሌላው እንደ ሞት የሚቆጠር ከሆነ እኛ ደግሞ ሞተን ሌላውን አናኖርም። በእኛ መስዋዕትነት በእኛ ራስን ማጣት የሌላውን ክብር አንገነባም ነው። ስለዚህ ሀገር መገንባት ካለብን ሁላችንም እኩል የምንታይበት ከተቻለም በቁመታችን ልክ የምንታይበት የሁላችን ባህል የሚታይበት የሁላችንም ድምጽ የሚሰማበት አገርን ገንባ። ያ ካልሆነ ደግሞ ያ በመቃብሬ ነው እኔ በኔ ልክ ነው የተሰራው ኢትዮጵያን የገነባ ነው በእኛ ውሃ ልክ ነው የሚል አካል ደግሞ ካለ ያን ውሃ ልክ ማፍረስ ይሆናል። አባቶቻችን ነገስቶቻችን የሰሯትን አገር ማፍረስ ነው ብሎ የሚያስቡና ይህንን ኮኤግዚስተንስ እንደ አደጋ የሚቆጥሩ ካሉ ነው ከዛም በላይ ጥያቄ አለን። ከዛም የተሻለ አውቶኖሚ ከዚህ ጭቅጭቅ ሁሉ ተለያይተን እንኖራለን በጥሩ ጉርብትና። እሱም ወንጀል አይደለም። እንዲህ አሁን ባለው ሁኔታ እንዲህ እየተናታረኩ አንዱ አንዱን እየገደለ መኖሩ ነው የበለጠ ወንጀል እንጂ በጥሩ ጉርብትና ተለያይቶ አብሮ መነገድ አብሮ ጥሩ ጎረቤት መሆን ይቻላል። ስለዚህ ስለ ሀገራችን ስናስብ አንዱ መሰረታዊ ችግር እቺ ሀገር ኢትዮጵያ የምትባለው 44 ጊዜ በመጽሐፍ ቅዱስ የተጠቀሰችው ከአምላክ የተሰጠች መለኮታዊ ስሪት ዳርቻቸዋም በአምላክ ጣት አሻራዎች የተከለሉ አድርገን የምናስበው ነገር ከሱ ነው የሚመነጨው። አገር ሶሻል ኮንትራክት ነው። ህዝቦች ስምምነት ነው የምትገነባው። ቦረና እኩል ቦታ ተከፍሏል። አንዱ ኬንያ፣ አንዱ አካል ኦሮሚያ ውስጥ ወይም ኢትዮጵያ ውስጥ። አፋር ለሁለት ተከፍሏል። ሶማሌ ለሁለት ተከፍሏል። መለኮት ባውንደሪውን ሰርቶ ቢሆን እንዲህ አያረግም ብዬ አምናለሁ። ስለዚህ የኮሎኒያል እና አንቲ ኮሎኒያል ስትራግሉ ይሄን ዳርቻ ፈጥሯል፣ ይሄን ከባቢ ፈጥሯል። ስለዚህ እዚህ ውስጥ እንዴት አብረን እንኖር፣ እንዴት የጋራ አገር አብረን ይኑረን
አንዱ አንዱን ከአክብሮ እንኖር የምለው የሁላችንም ቤት ስራ መሆን ሲገባ ያንን ጥያቄ የሚያነሳ ሁሉ እንደ አገር አፍራሽ የሚቆጠር ከሆነ ነው ዘላለም እየተነታረክ እየተጣላን አንዱ ላይ ኮንስፓይረሲ እየሰራ ከሚኖር የራሳችንን ድል ወስነን ደግሞ አገር መሆን የሚከለክለንም ህዝብ ከፈለገ የሚከለክለንም የሚያሳንሰንም ነገር የለም። ኦሮሚያ እንደ ጂኦግራፊያ ከዓለም ሀገሮችም እነ ስፔን፣ ጣሊያን አንድ ላይ ተደምሮ ፈረንሳይ አንድ ላይ ተደምሮ የእሷን ቆዳ ስፋት አይደርሱም። በህዝብ ብዛትም ቢሆን ከኬንያም የምትበልጥ ከሶማሌ የምትበልጥ አካባቢያችን ካሉት ምናልባት ከሱዳን ብቻ ነው የምታንሰው። እንደ ኦሮሚያ ብቻ ያለው የራሷ ሪሶርስ አላት። ራሷ በ50 ሚሊዮን የሚቆጠር ህዝብ አላት፣ ፖፑሌሽን አላት። ምንም የሚያግዳት ነገር የለም። ነገር ግን አሁንም ቢሆን ፌዴራሊዝም ኢሴንሱ የትልቅነት ጥቅሞችንና የትንሽነትን መብቶች አብሮ አዳብሎ ለመጠቀም የተወጠነ የመንግስት አሰራር ነው። የትልቅነት ጥቅም ማለት ትልቅ ኢኮኖሚ፣ ለምሳሌ በዶላር አሁን ኦሮሚያ ሌላ ሀገር ሆና በዶላር ከሶማሌ ጋር ከአፋር ጋር እነዚህ ትራንዛክሽን ኮስት የኢኮኖሚ የኢንቴግሬሽን የህዝቦች ነፃ ሙቭመንት የሌበሩ ትልቅ ገበያ የመሆኑ እድል። ሁለተኛ ትልቅ ሚሊተሪ ስትሬንግዝ እስከ ባህር ጠረፍ ድረስ ብትቆጣጠሪ ትልቅ ሚሊተሪ ስትሬንግዝ ነው የሚኖርሽ። ጅቡቲ በፌዴሬሽን ቢጠቃለል፣ ኤርትራ በፌዴሬሽን ቢጠቃለል ትልቅ የሆነ ተጽዕኖን በዓለምም በአፍሪካም ማድረስ የምትችል ሀገር ነው የምትሆነው። ያንን የሚጠላ የለም። የትልቅነት ጥቅሞች ይሄ ነው። ቤስት ኦፍ ዘ ቢግ ኤንድ ቤስት ኦፍ ዘ ስሞል የሚባለው የፌዴራሊዝም ጥቅም እነዚህን ነገሮች አብረን አረጋግጠን የአናሳነት ደግሞ መብቶች መጨፍለቅ ማንም አይፈልግም። እንኳን ኦሮሞ ዛይ ብሔረሰብ ወይንም አርጎባ ወይንም እንደ ሀረሪ አደሬ ያሉት በ20 ሺህ በ40 ሺህ የሚቆጠር ህዝብ ማንነቱን ማጣት አይፈልግም።